እንቅፋት የሚሆኑብን ነገሮች አሉ። እነዚያ ነገሮች በልባችን ውስጥ እየነገሱ ነው። ከእግዚአብሔር በላይ ቦታ እየያዙ ነው። ለእግዚአብሔር ልንሰጥ ይገባ የነበረውን ፍቅር ለእነዚያ ነገሮች እየሰጠን ነው። አንዳንዶቻችን ከሐሜት መላቀቅ አልቻልንም። አንዳንዶቻችን ከልዩ ልዩ ሱስ መላቀቅ አልቻልንም። አንዳንዶቻችን ከኳስ ፍቅር መላቀቅ አልቻልንም። እግዚአብሔርን እንኳን እስኪገዳደሩ ድረስ ማለት ነው። ለእግዚአብሔር ያለንን ፍቅር ጥያቄ ላይ እስኪጥሉ ድረስ በእነዚህ ነገሮች የተሸነፉ ሰዎች አለን። እነዚህን መናቅ ካልቻልን ግን ለእግዚአብሔር ልንታመን አንችልም። ዛሬ የመታመን ጥያቄ ያስነሳብን ይሄ ሰማዕታት አስቀድሞ የዚህችን ዓለም ጣዕም ነው የናቁት። እኛም ዛሬ የዚህችን ዓለም ጣዕም መናቅ አለብን። የዚህችን ዓለም ጣዕም መናቅ ሲባል አንዳንድ ሰዎች ከዚህ ዓለም ትቶ መመነን የሚመስላቸው ሰዎች አሉ፣ ወይ ወደ ገዳም መግባት የሚመስላቸው ሰዎች አሉ። የዚህችን ዓለም ጣዕም መናቅ ማለት ግን እንደርሱ አይደለም። ለዚህች ዓለም ሀሳብ አለመገዛት፣ ለፍላጎቷ ለፍትወቷ አለመገዛት